ሰላም ውድ ቤተሰቦች አላል ማህሪ ነኝ። ይሄ ደግሞ ኤፍሲኤፍፒኤል ኢትዮጵያ ነው። እንኳን በድጋሚ መጣችሁ። ዛሬ ምንም እንግዲህ ዋይልድ ካርድ ቺፔን ብጠቀመውም ለናንተ በ8ኛ ሳምንት ዋይልድ ካርድ መጠቀም ለወሰናችሁ ሰዎች እንግዲህ አንድ አሪፍ የሚለውን የዋይልድ ካርድ ቡድን ይዤላችሁ መጥቻለሁ። ወደ ቪዲዮ ወደ ቡድኑ ከመግባታችን በፊት እንግዲህ ከሶሊዮ አናሊቲክስ የወጡትን የአምስት ጨዋታዎች የቡድን ትንባዮች መጀመሪያ እንመለከታለን። እነዚህ እንግዲህ ምስሉ ላይ የምታዩቸው ሁለት ዳታዎች ደግሞ እንግዲህ ከላይ ያለው የአታኪንግ ወይም ጎል ዳታ ሲሆን ከስር ያለው ደግሞ እንግዲህ የዲፌንስ ወይም ክሊንሺት ዳታ ነው። በሁለቱም ዳታዎች ያሉትን ቡድኖች እንግዲህ በተወሰኑ መልኩ ለማየት እንሞክራለን። በሁለቱም ሰንጠረዥ ማለት ይቻላል እንግዲህ አናት ላይ ደግሞ የምናገኘው አርሰናልን ነው። በዚህ ውድድር ዓመት እንግዲህ እያሳዩት ካለው ፎርም እና ደግሞ በቀጣይ 5 ሳምንታት ካላቸው ጨዋታዎች አንፃር የሚጠበቅ ነው ብዬ አምናለሁ። በዚህ ሳምንት ዋይልድ ካርድ ለምታደርጉ ሰዎች ደግሞ እንግዲህ ከአርሰናል 3 ተጫዋቾች ላለመያዝ ምክንያት ይኖራቸዋል ብዬ አላስብም። ያው ብዙ ነጥብ ይገኝበታል የተባለው የዌስትሃም ጨዋታ አልፏል። ግን ቅድም እንዳልኳችሁ ደግሞ እንግዲህ አርሰናል አሁንም ቢሆን መልካም የሚባሉ ጨዋታዎች ናቸው ወደፊት የሚጠብቋቸው። ወደ አታኪንግ ዳታው ሲሄድ እንግዲህ የምናገኘው በ0.11 ከአርሰናል በልጦ በአንደኝነት የተቀመጠው ሊቨርፑልን ነው። በኤፍፒኤል በኩል እንግዲህ ትልቅ ችግር ሊቨርፑል ቤት ያለው የሚመስለኝ የተለያዩ ተጫዋቾች ናቸው ግብ እያስቆጠሩ ያሉት። እንግዲህ ጎል አስቆጣሪዎቹን ለምሳሌነት ብናይ ሊቨርፑል ካስቆጠራቸው 13 ጎሎች እንግዲህ ሳላ 2፣ ጋክፖ 2፣ ኬሳ 2፣ ግራቨንበርግ 2፣ ሾቦዝላይና አንጉሞ አንዳንድ ከፊት መስመር ደግሞ ኤኪቲኬ ብቻ 3 ጎሎችን ማስቆጠር ችለዋል ማለት ነው። ይሄ ደግሞ እንግዲህ ለኤፍፒኤል የማይሆንና የማይመች ስታት ያደርገዋል ማለት ነው። ሲቀጥል ደግሞ እንግዲህ የጨዋታ ሰዓትንም ካየን ከነ ኢሳቅና ኤኪቲኬ ጋክፖና ቨርትስ በዚህ ሰዓት ማን የተሻለ ጨዋታ ያገኛል፣ ጨዋታዎቻቸው ምንድነው፣ ጨዋታዎቹንስ ማን ጀምሮ ይጫወታል የሚለውን እንግዲህ በእርግጠኝነት ማወቅ የምንችልበት ሰዓትም ላይ አይደለንም ያለ ነው። ሳላ ራሱ ደግሞ እንግዲህ አሁን ድሮ የምናውቀው ሳላህን መሆን አልቻለም። ካልተሳሳትኩ እንደውም በሊቨርፑል ቤት እንደዚህ አይነት ደከም ያለ አጀማመር ሲያሳይ የመጀመሪያው ይመስለኛል። በ7 ጨዋታዎች 2 ጎሎችና 2 አሲስቶች ብቻ ነው ማስመዝገብ የቻለው፣ ለሳላ ብቻ ነው የሚባለው ይሄ። ስለዚህ በዚህ ሰዓትም እንግዲህ ምንም ሊቨርፑል በአታኪንግ ዳታ ሰንጠረዡ ከላይ ቢቀመጡም ወደ ቡድናችን ማን እናስገባ የሚለው እንግዲህ ጉዳይ ትልቅና ለመመለስ የሚከብድ ጥያቄ ይሆናል ማለት ነው። ቀጣይ ደግሞ በማጥቃቱ 4ኛ በመከላከሉ ደግሞ 2ኛ ደረጃ ላይ የተቀመጠውን ቼልሲ ነው የምናየው። የቼልሲ ቀጣይ ጨዋታዎች እንግዲህ ወረቀት ላይ በጣም ቀላል የሚባሉ ጨዋታዎች ናቸው። ያው እንግዲህ ከሰሞኑ ቼልሲ በቀይ ካርድም ሆነ በጨዋታም ክብደት እንደ መጀመሪያዎቹ ሳምንታት አይደለም እንቅስቃሴያቸው። ግን በዚሁ ይቀጥላሉ ማለት ስላይደለ አትሊስት ዋይልድ ካርድ ላይ አንድ እንኳን ተጫዋች ከቼልሲ ሊኖረን ይገባል እላለሁ። ከዛ በመቀጠል በሁለቱም ዳታ በሶስተኝነት ተቀምጦ የምናገኘው ማንቸስተር ሲቲ ነው። እንግዲህ ሲቲ ካልን መጀመሪያ ሀሳባችን ላይ የሚመጣው ኤርሊንግ ሃላንድ ነው። ያው ሲቲ ቤት እንግዲህ ትልቁ ችግር ከሃላንድ እና የተወሰኑ ተጫዋቾች በስተቀር ሁሉም ጨዋታዎች ላይ በእርግጠኝነት ተሰልፎ ይጫወታል ብላችሁ የምትተማመኑበት ተጫዋች አለመኖሩ ነው። ስለዚህ እንደ ሃላንድ እና ሌላው ደግሞ በዚህ ሲዝን ከሁሉም የሲቲ ተጫዋቾች በላይ ብዙ ደቂቃዎችን መጫወት የቻለውን ቲጃኒ ሬንደርስን እንደ አማራጭ ማሰብ እንችላለን ማለት ነው። ሌላው ጥሩ ግምት የተሰጠው ቡድን ብራይተን ነው። እንግዲህ እውነት ለመናገር ከብራይተን አንድ ጥሩ ወይም አሪፍ አማራጭ ብዬ የማስበው ተጫዋች ሜንቴህ ብቻ ነው። ለጊዜው በዚህ ዋይልድ ካርድ ድራፍት ውስጥ የለም። ሌላው ሚቶማም አሁን እንግዲህ ያለበት ፎርም ካሉን አማራጮች አንጻር ውድድር ውስጥ ራሱ ለማስገባት ከባድ ነው የሚሆነው። ያው ጥሩ አቋም ላይ ቢሆን ራሱ አሁን በግጭት ጉዳት ምክንያት 75% የመጫወት እድል ብቻ እንዳለው ነው የኤፍፒኤል ሳይት ላይ የሚያሳየው። ሌላው ጥሩ ግምት የተሰጠው ቡድን ኒውካስል ነው። እንግዲህ የኒውካስል ተከላካይ መስመር ከአጥቂው ክፍል የተሻሉ ሆነውም አይተናቸዋል። ያ ማለት ደግሞ እንግዲህ አታኪንግ ክፍላቸው ደካማ ነው ማለት አይደለም። የቮልተማደ ቡድኑን መቀላቀልና ጉዳት ላይ የነበሩ ተጫዋቾቻቸው ደግሞ ወደ ሜዳ መመለሳቸው ቡድኑን እንግዲህ የበለጠ አነቃቅተውታል የማስባለው። ያው እንደ ቼልሲና አርሰናል ወደፊት በሚሄዱበት ጊዜ እንግዲህ አስፈሪ ሆነው አናያቸውም። ግን በዚህ 5 ሳምንት ውስጥ ወይም 5 ሳምንታት ውስጥ ጥሩ ሪተርን ከነሱ እናገኛለን ብዬ አስባለሁ። ከኒውካስል ቀጥሎ እንግዲህ እንደ ዩናይትድ፣ ቦርንመውዝ፣ ስፐርስ እና ክሪስታል ፓላስ አይነት ቡድኖችም ማግኘት እንችላለን። ያው ዝርዝሩ ላይ እንደምታዩት እንግዲህ አሁን እንደዚህ ነገሮች ግምት ውስጥ በማስገባት ወደ 8ኛው ሳምንት ዋይልድ ካርድ ቡድናችን እንሄዳለን ማለት ነው። ከበረኞች ስንጀምር እንግዲህ የምናገኘው ዱብራፍካን እና ፖፕን ነው። እንግዲህ የዱብራፍካ ምርጫ እንግዲህ ግልጽ ይመስለኛል። በዚህ ሰዓት 4 ሚል ብቻ እንግዲህ በቋሚነት ተሰልፎ የሚጫወት በረኛ እሱ ብቻ ስለሆነ ማለት ነው። ሌላው ፖፕ በዚህ ሳምንት በብዙ ተጫዋቾች ዋይልድ ካርድ ቡድን ውስጥ የምናየው ይመስለኛል።
የኒውካስል ተከላካይ መስመር እንደ አርሰናል እና ክሪስታል ካሉ ቡድኖች ጋር ተቀራራቢ ስታት ነው ያላቸው። በአንዳንዶቹም እንዲህ ከላይ ተሽሎ የምታገኙባቸው ስታቶች አሉ። በ7 የጨዋታ ሳምንታት 5 ጎሎችን ብቻ ነው እንግዲህ ያስተናገዱት። እነዚህም ጎሎች የተቆጠሩት 3ቱ በሊቨርፑል ጨዋታ ሲሆን 2ቱ ደግሞ በ6ኛው ሳምንት ከአርሰናል ጋር በነበራቸው ጨዋታ የተቆጠረባቸው ጎሎች ናቸው። ስለዚህ ካደረጉት 7 ጨዋታዎች 5ቱን ምንም ጎል ሳይቆጠርባቸው በክሊንሺት ነው የወጡት ማለት ነው። ከዛ ውጪ ዴቪድ ራያ ሌላው ትልቅ አማራጭ ነው፣ ግን አሁን ዋጋው ጨምሮ ወደ 5.7 ሚሊዮን ደርሷል። በዚህ ሰዓት ለበረኛ እንግዲህ ይህን ያህል ማውጣት ከባድ ይመስለኛል። ቀድማችሁ ግን ሳይወደድ ቡድናችሁ ውስጥ ለነበረ ሰዎች እሱን አለማስወጣት ወይም አለመቀየር ትችላላችሁ። እንደውም እንደ አማራጭ አየዋለሁ እኔ እንደ አሪፍ አማራጭ። ከዛ ባለፈ ደግሞ እንግዲህ ቲም ቫሊዩአችሁ ዝቅ ያለ ከሆነና ዋጋው ደግሞ በጣም የቀነሰ በረኛ ከፈለጋችሁ የቦርንማውቱን ፔትሮቪች እንደ ጥሩ አማራጭ ብቻ እሱን ማሰብ ትችላላችሁ። ወደ ተከላካዮች ስንሄድ ደግሞ እንግዲህ ቲምበር፣ ጋብሪኤል፣ ሙኖዝ፣ ሴኔሲን እና አንደርሰን እናገኛለን። እንደምታዩት ከአርሰናል 2 ተከላካዮችን መርጫለሁ። ያው ብዙ ጊዜ የተለመደ ነው ከአርሰናል ተከላካይ መስመር ደራቢ ተጫዋች መያዝ። ከዚህ ቀደም እንግዲህ የተለመደው ራያ ሲደመር አንድ ተከላካይ ነው ወይም ነበር። አሁን ደግሞ እንግዲህ ለራያ ምትክ ወይም ጥሩ አማራጭ ስላገኘን እንደ ፖፕ አይነት እነዚህን ከመከላከሉ ባለፈ ደግሞ በማጥቃቱም በአርሰናል ቤት ጥሩ ሪከርድ ያላቸውን ጋብሪኤልና ቲምበርን ለማስገባት ወድጃለሁ ማለት ነው። ያው ቲምበር እንደ ጋብሪኤል ሁሉም ጨዋታ ላይ እንግዲህ ይሰለፋል ለማለት ድፍረቱ የለኝም፣ ግን እሱ ብቻውን ከምርጫው እንግዲህ እንድናስወጣው ያደርገናል ብዬም አላስብም። ትዝ ካላችሁ ሲዝን የጀመረ ሰሞን ቲምበርና ካላፊዮሪ ዋች ሊስት ውስጥ የነበሩ ተጫዋቾች ነበሩ። ስለዚህ ደግሞ ከቲምበር ዋጋው የቀነሰ የአርሰናል ተከላካይ ከፈለጋችሁ በሶስተኛ አማራጭነት ካላፊዮሪን ማሰብ ትችላላችሁ ማለት ነው። በነገራችን ላይ ቲምበር ባለፈው ሳምንት ቡድኔ ውስጥ እንዳስገባሁት በ11 ነጥብ ቡድኔን እንግዲህ ተዋውቋል። ሶስተኛ ተሰላፊ ተጫዋች ያሰብኩት እንግዲህ እንደምታዩት ዳንኤል ሙኖዝን ነው። እሱ እንግዲህ ግዴታ አይደለም፣ ያው ክሪስታል ፓላስ ያሳዩ ካሉት የመከላከል ብቃትና የቡድን ውህደት አንጻር አንድ እንኳን እንግዲህ እንደ ቼልሲ ሁሉ ተከላካይ ከዚህ ቡድን ሊኖር ይገባል ብዬ ስላሰብኩኝ ነው። በሱ ቦታ እንደ ጌሂ፣ ሪቻርድስ እንግዲህ አይነት በዋጋም ዝቅ ያሉ ተጫዋቾች ማሰብ እንችላለን። አክቹአሊ እኔ ቡድን ውስጥ 2ቱም ሙኖዝና ጌሂ አሉ እና ለ8ኛ ሳምንት ቤንች አሁን ውሳኔ መወሰን አቅቶኛል። አንዳቸውን ምናልባት ቤንች ላደርግ እችላለሁ እና ካደረግኩኝ ማንን ማድረግ እንዳለብኝ እርግጠኛ መሆን አልቻልኩም። እሱን በሚቀጥለው ቪዲዮ እናወራለን። ግን ለዚህ ዋይልድ ካርድ ዝን ተቀዳሚ ያደረግኩት አንድ ባለው ትልቅ የማጥቃት ኳሊቲ ሲሆን፣ ሌላው ደግሞ እንግዲህ ዋጋው ምናልባት እሱን መሸጥ ከወሰብኩኝ እንግዲህ ሌላ ፕሪሚየም ተከላካይ ቀጥታ ወይም በአንድ ዝውውር ማስገባት ስለሚያስችለኝ ነው ማለት ነው። ቤንች ላይ ደግሞ እንግዲህ 2ቱ የዴፍኮን ማሽኖች ሴኔሲ እና አንደርሰን እናገኛለን። አንደርሰን አክቹአሊ ከ10ኛው ሳምንት በኋላ በጣም አሪፍ የሚባሉ ጨዋታዎች ነው ያሉት እንግዲህ ቋሚ ለማሰለፍም ማለት ነው። ሴኔሲም ቢሆን እንግዲህ በዚህ ቻናል በጣም ብዙ ያወራልነት ተጫዋች ነው። በእነዚህ 7 ሳምንታት እንግዲህ አንድ ጨዋታ ባለፈው ጨዋታ ላይ ብቻ ነው የዴፍኮን ነጥብ ሳያገኝ የወጣው። እንደ አማራጭ ደግሞ እንግዲህ 3 ውድ ተከላካዮችን አሰልፋችሁ ቤንች ላይ ከዚህ ባለፈ ረከስ ያሉ ተጫዋቾችን ማስገባት ከፈለጋችሁ በ4 እና 4.1 ሚል እንደ አልዴርቴ፣ ሮዶን፣ ሙኪኤሌ፣ ጉድመንሰን እና ኤስቴቭ አይነት ተጫዋቾችን ማሰብ ትችላላችሁ። ግን እንደ ሀሳብ አሁን የበለጠ የነጥብ አማራጮች ከተከላካዮች እንግዲህ ያገኘን ስለሆነ አንዳንድ ሳምንታት ወደ ፎርሜሽናችንን ቀይረን 4 ተከላካዮችን የምናሰልፍበት አጋጣሚ ስለሚኖር አትሊስት አንድ ጥሩ የቤንች ተከላካይ ሊኖረን ይገባል ብዬ አስባለሁ፣ ከሌላ 4 ሚል ተከላካይ ጋር ማለት ነው። ወደ ሚድፊልደሮቻችን ስንሄድ እንግዲህ እናገኘው ሴሜኞ፣ ኤንዞ፣ ቲጃኒ ብሬንደርስ፣ ሳር እና ሳካን ይሆናል ማለት ነው። እንግዲህ ሶስተኛ የአርሰናል ተጫዋች ያሰብኩት ቡካዮ ሳካን ነው። ያው ዮኬሬሽም እንደ አማራጭ ማሰብ ትችላላችሁ፣ ያው ምንም ሚድፊልደር ባይሆንም ማለት ነው በኤፍፒኤል ላይ። እንግዲህ ሳካን ያስቀደምኩበት ምክንያት የመጀመሪያው በየትኛውም ጨዋታ ላይ ሪተርን ማድረግ የሚችል ጀግና ተጫዋች መሆኑ ነው። ማለት አሁን የዮኬሬሽን ስታት ካያችሁ እንቅስቃሴ ሲያደርግ የምታዩት ደከም ካሉ ቡድኖች ጋር ነው እና እንደ ሲቲ፣ ሊቨርፑል እና ኒውካስል ያሉ ጠንካራ ቡድኖች ጋር ሲገናኝ በተወሰነ መልኩ እንግዲህ ሲቸገር ማየት ቻሌንጅ ይመስለኛል። ኢቭን አንዳንድ ጨዋታዎች ላይ ከአንድ ሲቢ ጋር ተገናኝቶላ ማለፍ ወይም እሱን ጥሶ ሲሄድ ሲቸገር ማየት የቻለን ይመስለኛል። ሌላው በዌስትሃም ጨዋታ እንዳየነው ደግሞ ከሆነ እንግዲህ የፔናልቲ ምት ውሳኔው በሳካ እጅ ላይ ያለ ይመስለኛል። ያው ዮኬሬሽን በጣም ጎበዝ ፔናልቲ መች እንደሆነ እንግዲህ ሁላችንም እናውቃለን እና ሳካ እንግዲህ ያው እንደ ቀድሞ ሁሉ ጎል ቀድሞ ካስቆጠረ ወይ ቡኑ በሰፊ ልዩነት እየመራ ካልሆነ በስተቀር ለዮኬሬሽ ቅድሚያ ይሰጣል ብዬ አላስብም። እንግዲህ የግል ሐሳቤ እኔ። ከዛ ውጪ ደግሞ እንግዲህ የማዱዌኬ ለረጅም ጊዜ ከሜዳ መራቅ ሳይቶ ላይ ብትገቡ ዋናው ሪተርን እንዴት ነው የሚለው የሱ ከሜዳ መራቅ ለሳካ እንግዲህ አሪፍ የጨዋታ ሰዓት እንዲያገኝ ያስችላል ብዬ ማምናለሁ።
ሴሜኞ ይመስለኛል እንግዲህ ብዙ ማብራሪያ የሚያስፈልገው ተጫዋች አይደለም። ከሃላንድ ቀጥሎ ኢቭን ኤፍፒኤል ላይ ሁለተኛ ብዙ ነጥብ ያመጣ ተጫዋች ነው፣ ከሚድፊልደሮች አንደኛ ማለት ነው። በ7 ጨዋታ 6 ጎሎች እና 3 አሲስቶች እንግዲህ ቀላል የሚባል ሪተርን ወይም ስታት አይደለም። እንግዲህ በእነዚህ ሳምንታት ብቻ ከ7 ሚል 9 ጊዜ ዋጋው ጨምሮ አሁን 7.9 ሚል ደርሷል። ይህ እንግዲህ ምን ያህል ተጫዋቹ አስፈላጊ እንደሆነ ማሳያም ይሆናል ብዬ አስባለሁ። ምናልባት ከዚህ ቀጥሎ ቦርንማውዝ ያሏቸው ጨዋታዎች ወረቀት ላይ እንግዲህ በጣም የሚፈትኗቸው ይመስላሉ። በተለይ የመጀመሪያዎቹ 4 ጨዋታዎች ማለት ነው። እንግዲህ ለመጥቀስ ያህል ቦርንማውዝ በ8ኛው ሳምንት ከክሪስታል ጋር ከሜዳ ውጭ ይገናኛሉ። በ9ኛው ከፎረስት ጋር በራሳቸው ሜዳ፣ በ10 እና በ11 ደግሞ ከሲቲ እና አስቶን ቪላ ጋር ከሜዳ ውጭ ይገናኛሉ ማለት ነው። እንግዲህ ከአራቱ ጨዋታዎች እንግዲህ አንዱን ብቻ ነው በሜዳቸው የሚያደርጉት። ሌላ ዲስአድቫንቴጅ ነው። ያው እንደ ዳታም የሚያጓጓ አይደለም። ግን ደግሞ የልጁን ፎርም እና እንግዲህ የራዮላን ታክቲክ ካየን ቡድኑ እነዚህ ተጋጣሚዎች በደንብ አድርጎ ይፈትናል የሚልም ሀሳብ አለኝ ማለት ነው። ሌላው እንግዲህ አወዛጋቢ ይሆናል ብዬ የማስበው ተጫዋች ከዚህ ቀደም ከማወራላችሁ ነገር አንጻር ቲጃኒ ሬንደርስ ነው። ከራሴ ቡድን ካስወጣሁት በጣም ቆይቻለሁ። አሁን እዚህ ቡድን ውስጥ እንግዲህ ያስገባሁት ትልቁ ምክንያት በሱ የ5.8 ሚል የዋጋ ለጥፍ የተሻለ ተጫዋች አለ ብዬ ስላላሰብኩም ነው። እንግዲህ አላስብም። አንድ የተሻለ ብለን ካየን ካይሴዶ ብቻ ነው እንግዲህ የምናገኘው። በግሌ ግን እነዚህ ድንገተኛ አታኪንግ ሪተርኖች የካይሴዶ ይቀጥላሉ ብዬ አላስብም። ሁለት ደግሞ እንግዲህ ቅድም መግቢያ ላይ እንዳልኳችሁ በሲቲ ቤት አሁን ብዙ ጊዜና ደቂቃ ተሰልፎ የተጫወተ ነው ወይም ያለው እሱ ብቻ ነው። ስለዚህ በዚህ ዋጋ ቋሚ የሲቲ ተጫዋች ማግኘት በጣም እንግዲህ አሪፍ አጋጣሚ ነው ብዬ አስባለሁ። በነገራችን ላይ ጨዋታዎች ላይ ካያቸው የሲቲ ጨዋታዎች ላይ የሆነ የሚገኝባቸው ፖዚሽኖች በጣም ገራሚ ናቸው። ላይክ የሚያገኛቸውን አጋጣሚዎች ደግሞ እንግዲህ ተጠቅሞ ቢሆን በእንደዚህ አይነት መልኩ አይመስለኝም ስለሱ የምናወራ የነበረው። ልክ ያው ባለፈው ስለ ብሩኖ ፔናልቲ ሚሶች ስናወራ እንደነበረው ማለት ነው። ያው ቀጣዩ ተጫዋች ደግሞ እንግዲህ ኤንዞ ፈርናንዴዝ ነው። እሱን እኔ በ4ኛው ሳምንት ዋይልድ ካርድ ቡድን ውስጥ እንግዲህ ሳስገባው ይሄን ያህል አጓጊ ተጫዋች ይሆናል ብዬ አልነበረም በሰዓቱ። ከዛ በኋላ የቼልሲን ጨዋታዎች እንግዲህ ባየው ቁጥር ልጁ በቡድኑ ላይ ያለው ተጽዕኖ እንግዲህ በደንብ ማየት ችያለሁ። ከዛም ባለፈው ደግሞ አሁን የፓልመር ጉዳት ለኤንዞ እንግዲህ በብዙ መልኩ የጠቀመው ወይም የሚጠቅመው ይመስለኛል። ሴት ፒሶች ላይ እሱ ነው ያለው በገፍ። አሁን ደግሞ የበለጠ ወደፊት እየተጠጋ እንግዲህ የ10 ቁጥር ሚናውን ነው ይዞ የተጫወተ ያለው። እንግዲህ እሱ ምን ያህል ይቀጥላል የሚለው ሌላ ጥያቄ ነው። ያው ጆዋ ፔድሮ 9 ላይ ብዙ የተጫወተ ስላይደለ ማለት ነው። ሌላው ፔናልቲም ቢሆን በፓልመር ሜዳ ውስጥ ባልነበረበት ሰዓት እሱ ነው ሲመታ እንግዲህ ማየት የቻለው። እንደ ቡድንም ቀጣይ ጨዋታዎቻቸው ለቼልሲ መልካም የሚባሉ ናቸው። መጀመሪያ ላይ እንዳልኳችሁ እንግዲህ በትንሹ አንድ ተጫዋች እንኳን ከቼልሲ በኒዝ መልካም ነው ብዬ አስባለሁ። እሱን ካለን ደግሞ እንግዲህ የቡድን የሆነውን ኤንዞ አሪፍ አማራጭ ያደርገዋል ማለት ነው። ሌላው ሳረሰው ኤንዞ በአሁኑ ሰዓት የኤፍፒኤል ሳይት ላይ በጉልበት ጉዳት የ75% ብቻ የመጫወት እድል እንዳለው ነው የሚያሳየው። በግሌ ሳይሰለፍ ይቀራል ብዬ አላስብም። ግን ለማንኛውም አርብ የሚኖረውን ጋዜጣዊ መግለጫ እንግዲህ መስማት ያስፈልጋል ብዬ አስባለሁ። ያው አዲስ ነገር የሚኖር ከሆነ እንግዲህ ቴሌግራም ቻኔል ላይ ያሳውቃችኋለሁ። እሱ ሊንክ ከስር አለ፣ ገብታችሁ መቀላቀል ትችላላችሁ። በዛው ደግሞ ለመናገር ያህል አዲስ ከሆናችሁ ላይክ ሰብስክራይብ ብታረጉ ላይክ ብታረጉ እኔን በጣም ይጠቅመኛል ለተደራሽነቱም እና ፕሊዝ ጆይን አርጉ ኮሚኒቲውን። ሚኒ ሊግም አለ፣ ኮድ ከስር አለላችሁ። እሱን ገብታችሁ መቀላቀል ትችላላችሁ። አሁን ከ100 ምናምን በላይ ተሳታፊዎች አሉ ሚኒ ሊጋችን ላይ አብረን መፎካከር እንችላለን። ለሱም ፕሮግራም መሳሪያ ይመስለኛል ለሚኒ ሊጉ ብቻ። እሱም በሂደት እናያለን። ሌላውና እንግዲህ የመጨረሻው ሚድፊልደራችን የሚሆነው ኢስማኤል ሳር ነው። እንግዲህ ሳር በዚህ ውድድር ዓመት ከአንድ ጨዋታ በስተቀር እንግዲህ ተሰልፎ ከተጫወተባቸው ከአንድ ጨዋታ በስተቀር ሁሉም ጨዋታዎች ላይ ሪተርን ማድረግ ችሏል። እንደ ቡድንም እንግዲህ ክሪስታሎች በጣም ገራሚ ቡድን ሆነው ነው በዚህ ሲዝን የመጡት። ሳር ከጉዳት ከተመለሰ በኋላ እንግዲህ ክሪስታል እንዴት እንደተነቃቆ ባለፈው ሳምንትም አውርተናል። ስለ ማነው ሙኖዝና ማቴታ ከክሪስታል ብዙ ስሞችን እንዲሁ መጥራት እንችላለን። አሁን እንዳልኳችሁ ወደ ቡድናችን መቀላቀል የምንችላቸው እንደ ሙኖዝ፣ ሪቻርድስ፣ ራሱ ሳር፣ ማቴታ፣ ጌሂ ቡድናችሁ ውስጥ ቢኖሩ እንግዲህ የሚያስኬዱ አይነት ተጫዋቾች ናቸው። ወደ አጥቂው መስመር ስመጣ እንግዲህ ሃላንድ፣ ቮልተማደን እና ቤንች ላይ ደግሞ ዶሚኒክ ካልቨርት ሉዊን እናገኛለን። ካልቨርት አይ ቲንክ አሪፍ አማራጭ ነው ብዬ አስባለሁ እና ላይክ የሊድስን ጨዋታዎች አይታችሁ ከሆነ ሪሰንትሊ በእያንዳንዱ ጨዋታ ከ3 እና ከ4 በላይ በጣም ጥሩ ድሎችን ያገኛል። ኦፍኮርስ ድሎቹን መጠቀም አልቻለም። ያው ከዚህ በፊትም በነበሩ አመታትም ትልቁ የእሱ ችግር ድሎችን አለመጠቀም ነበር። ግን እንግዲህ ድሎችን ማግኘት ከቀጠለ አሁንም እንደ ቀድሞ ማግባት የተሳነው ይሆናል ብዬ እንግዲህ በግሌ አላስብም። ሲቀጥል ብዙ ጊዜ ቤንች የምታደርጉት ተጫዋች ነው። ከዚህ በኋላ ሊድስም ቢሆን እንግዲህ ጥሩ የሚባሉ ጨዋታዎች ነው ያሏቸው።
ቤንች ቡስትም እንግዲህ ያው ከዋይልድ ካርድ በኋላ ቤንች ቡስት የተለመደ ስለሆነ ቤንች ቡስትም በቅርቡ መጠቀም ካሰባችሁ እንደ ዲፈረንሻልነቱና በዋጋም በጣም የቀነሰ መሆኑ እንግዲህ አሪፍ አማራጭ አድርጓል ብዬ አስባለሁ ለእናንተ። ከቤንች ቡስት በኋላ ከፈለጋችሁ እንግዲህ ጭራሽ ወደ ማታጫወቱት የ4.5 ስላለ ማለት ነው የ4.5 ሚል ስትራይከር መቀየር ትችላላችሁ ማለት ነው። ሌላው የኒውካስሉ ቮልተማደ ነው። በጀት ካላችሁ እዚህ ቦታ ላይ እንደ አማራጭ ዣኦ ፔድሮ ማስገባት ትችላላችሁ። ያው ኦልሬዲ ዣኦ ፔድሮ ደግሞ ቡድናችሁ ውስጥ ከነበረ እንደ ራያ ሁሉ በዛው ብትይዙት ይመከራል። ቮልተማደ እንግዲህ በተሰለፈባቸው 4 ጨዋታዎች 3 ጎሎችን ማስቆጠር ችሏል። አይ ቲንክ 4ኛው ሳምንት ነው አይደለ ጆይን ያደረገው ኒውካስልን። ኤኒዌይስ ኒውካስሎችም እንግዲህ ያገኙትን ኳስ ደግሞ ሙሉ ለሙሉ ወደ እሱ አቅጣጫ ነው እንግዲህ ሲልኩ የምታዩት። ቡድኑም እንግዲህ ቅድም ባየነው ስታት ላይ በአታኪንግ 5ኛ ተቀምጦ አይተናል። ስለዚህ ይህ መረጃ አይተን እንግዲህ ከሰዎች ቀድመን ቡድናችን ውስጥ ከያዝ ነው እናም ይህን ሪተርን እንግዲህ ማምጣት ከቀጠለ ራንካችንን ያለምንም ጥርጥር የተሻለ ያደርገዋል ብዬ አስባለሁ። ሌላው ኤርሊንግ ብራውት ሃላንድ ነው። እንግዲህ ስለሱ ከዚህ ማውራት እንግዲህ መድከም ነው የሚሆነው። በሊጉም ሆነ ኢንተርናሽናል ጨዋታዎች ላይ እንግዲህ ያለበትን ፎርም በደንብ እያሳየን ነው የሚገኘው። እሱም ራሱ እንግዲህ በጣም ጥሩ ሰዓት ላይ እንደሚገኝ ተናግሯል። ስለዚህ የሚጠበቅበት ቁጭ ብለን የእሱን ነጥብ መሰብሰብ ብቻ ነው ማለት ነው። ሌላው እዚሁ አጥቂ መስመር ላይ እንደ አማራጭ ማየት የምንችላቸው ተጫዋቾች አሉ። ያው ቅድም ያልኳችሁ ዮኬሬሽ አለ። ሌላው ማቴታ፣ ቦወን፣ ቡድኑ ደግሞ እንግዲህ ወደ ራሱ ከተመለሰ ኤኪቲኬም አለ ማለት ነው እንደ አማራጭ። ያው ከዛ ወደ ካፕቴን ምርጫ ስንሄድ ኦብቪየስሊ ሃላንድ ቦታውን ይወስዳል። ቫይስ ካፕቴን ሲሆን ደግሞ ሳካላ ላይ ማድረግ እንችላለን ማለት ነው። እንግዲህ ለዚህ ሳምንት ዋይልድ ካርድ አሪፍ ያሰብኩትን ቡድን እንግዲህ ይሄ ይመስላል። ይሄን ቡድን ለመገንባት የሚያስፈልጋችሁ ስክሪን ላይ እንደምታዩት እንግዲህ በጀት 100.4 ሚሊዮን ብቻ ነው። በድምሩም እንግዲህ ይሄ ቡድን ለ8ኛ ሳምንት ያመጣል ተብሎ የሚገመተውም ነጥብ 68 ነው። በጀታችሁ የማይበቃ ከሆነ ደግሞ እንደ ሙኖዝ አይነት ተጫዋቾችን ወደ ጌሂ ወይ ሪቻርድስ ለውጣችሁ በጀታችሁን ማስተካከል ትችላላችሁ ማለት ነው። እንግዲህ ውድ ቤተሰቦች የ8ኛ ሳምንት የዋይልድ ካርድ ቡድን ይሄንን ይመስላል። በተቻለ መጠን አዲስ ነገር ወይም ቡድኑ ላይ የማደርገው ለውጥ ቶሎ አፕዴት አደርጋቸዋለሁ። አስተያየት ወይም ጥያቄ ካላችሁ እንግዲህ ከስር ኮሜንት ላይ ማስቀመጥ ትችላላችሁ። ቪዲዮ ከተመቻችሁ ደግሞ ላይክ እና ሰብስክራይብ በማድረግ ቤተሰባችን መሆን እንዳትረሱ። መልካም የውድድር ዓመት መኝላችኋለሁ። በተረፈ ስለተከታተላችሁኝ አመሰግናለሁ። ቴንክ ዩ ኤንድ ባይ ባይ።